አዎ እየመጣ ነው እንደው ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያድንሽ ጓደኛ ይጋውኝ ነው በቃ እሺ እደውልልሃለሁ እኔ ምን ሆነ ይላንተ ምንም እኮ አይደለውማ ሰላም ቤተሰቦቼ እንዴት ናችሁ ሀገር ውስጥም ሀገር ውጭም ያላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ እንግዲህ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ እንግዲህ ባለፈው ቪዲዮ አይታችሁታል ብዬ አስባለሁ እና በጣም ነባ ብዙ ነገር ጥሩ ነገር አሳልፈናል እና ዛሬ እንግዲህ ነባን ማረገው ቤተሰቦቼ እንግዲህ እንትን እንዳይመስላችሁ አላል ዛሬ እስቲ ለኔ ምን አይነት ስሜት እንዳለው ለማወቅ ነው እና የሆነ ስልክ ደውልና በቃ አላል ሌላውን ማወራስ መስዬ ደውልና ምን እንደሚለኝ እንግዲህ ወይ በጥፊ ሊለኝ ይችላል አላቅም ምን እንደሚሰማው ለማወቅ እንግዲህ እንደ ዛሬ እንደዛ አረጋለሁ በየስበለው ግን ቤተሰቦቼ እንትን ነው ይሆናል አይደል ለሱ ምን አይነት ስሜት ይኖረዋል ብዬ ለማወቅ ፈልጌ ነው እንጂ ለሌላ ነገር አይደለም እና እንግዲህ ቤተሰቦቼ እሱን እንትን ለማለት ፈልጌ ነው በሌላ ነገር እንዳትወስዱትኝ እና ኦሬዲ ደውዬለታለሁ እየመጣ ነው አብረን ያለ አዎ እየመጣ ነው እንደው ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረው እና ደህና ቤተሰቦች ሰላም በላቸው ወደዛ ነው ሰላም ውድና የተከበራችሁ የኛ ቤተሰቦች ሀገርም ውስጥም ያላችሁ እንዴት ናችሁ ደህና ናችሁ ወይ እኛ በጣም ደህና ነን ምሳ ጋብዛለሁ ብላ ነው ያስወጣችኝ በዚህ በተራራ ፀሐይ እና ምንድነው እና ልጋብዝ ነው ምሳ ይጠራው ነው መጋበዛት ፈልግ መጋበዝ ምንም እንትን እየታየኝ አይደል ሬስቶራንት ነው እርዋል እንዴ ተርደር የተራቡትና ጠግዘን እና ዘለ ምንድነለ እና ይለ ምን አሰብኩ መሰለ ዛሬ ልጋብዝም አስቤያለሁ አላላ እና ስለምጋብዝ ነው ካሜራ ደግሞ አላ አይደለ ምን ብዬ ልገጽልህ እንቱቱ ይዘኝ የሳይኝ ነገር በቃ ለቤተሰቦቼ ለራሱ በጣም ተመችቶኛል እና በጣም አስደስተኛል ከምል በላይ በጣም አመሰግናለሁ ቤተሰቦቼ በጣም ጥሩ ለታየዋልልኝ ነውና ሁለታን በምን እንደምከፍል አላውቅም ሰርተሽ ትከፍያለሽ ችግር የለም በስራ ላንተ ሁለታ አራ በስራማ አይገለጽም ሁለታ እና ከልብ አመሰግናለሁ እና ምንድነው አሁን እዚህ እነሱ ፊት ስለሆነ ነው አመሰግናለሁ ምናምን የምትይኝ እኔ እኮ ማመስገን ትችይናል ግን እኮ ፈርታል ምን በባለፈው ቪዲዮ በጣም ሲበዛ ፈርታል ልጅ አይደለም እንዴ ለምን ኧረ በእናትሽ እንደው አስብ እንደውም ሲሄድ ኖርማል አልተቀረጸም እንጂ ሙሉ ቢቀረጽ በቃል አይደለ ደስ ይለኝ ነበር ግን እነሱ አይቻል ብለው አልተቀረጸም እና መኪና ደግሞ አነዳሊ ላይ ተዋላ አዎ እኮ በቃ ችያለሁ እና ቤተሰቦቻችን አይ ቲንክ በጣም እየተጫወተችብኝ ነው የሚመስለኝ ጋብዛለሁ ብላ እንሂድም አላለችም ነገርኳት እንዴ ቆይ ቤተሰቦቻችን እናወራ ምክንያቱም እየጠፋን ነው እየተናፈቅን ነው እየሰራንላችሁ አይደለም ቪዲዮ እና በዛ አጋጣሚ ቤተሰቦች ዛሬ እኔ ነኝ በግድ ያስመጣሁት አረ ቤተሰቦቻችን ደግሞ ሰብስክራይብ አድርጉ እንጂ ሰብስክራይብ አድርጉ ሰብስክራይብ ያረጋችሁ አይደለምና ሰብስክራይብ ያረጋችሁ እዩ እንላለን እና
ቤተሰቦቻችን ምንድነው በጣም ነው የተፍታታችብኝ። በጣም ፀሐይ ነው። ምሳሌ ጋብዘ ብላ ነው ያስወጣችኝና ዛሬማ በጣም አስደብረሽኛል። ለምን እንዴ ያስደብራለሁ? አሮን ነው ምን እንደምላችሁ እና አሁን ብንሄድ ቪዲዮ መስራት አትፈልግም እንዴ? ምን ብዬ ነው ቪዲዮ የምሰራው? ሄሎ እና ቤተሰቦቻችን ሰብስክራይብ ያላረጋችሁ እኔም በጣም እየናፈከኝ ነው። እንገናኛለን። ቆይ አንድ ቪዲዮ እየሰራው ነው፣ እመጣለሁ። እንገናኛለንና የሆነች ጓደኛዬ ጋር ሆኜ ነው። በቃ እሺ፣ እደውልልሃለሁ። ማን ጋር ነው የምትወሪው? ጓደኛዬ ጋር እኮ። ሲቀጥልስ የሆነች ጓደኛዬ ጋር ከኔ ጋር ነሽ? ግድ ይሰጣል እንዴ እሱ ነገር? ለምን አይሰጠኝም? ምን ግድ ይሰጣል? ስለዚህ ነገር ስለሚሰጠኝ እኮ ነው እየጠየኩሽ ያለሁት እኮ። በቃ ጓደኛዬ ነው እኮ። እኔም አላውቀው ማለት እስካሁን ስንቆይ እኔም አላውቀው ምን አይነት ጓደኛ ነው እንዴ? በቃ ጓደኛዬ ነው። በቃ ጓደኛዬ እንድትይኝ አይደለም ልታስረጂኝ ነው የምፈልገው እንዴ? በቃ ግድ ይሰጣል እንዴ? ስለዚህ ነገር አንተ ነው እየጠየኩሽ ያለሁት እኮ። በቃ እንዴ ምን ልበል እኮ? አስረጂኝ። ስለምን ነው ማስረጃ? ስለ ልጁ ነው የኔ ፍቅር መጣው እንገናኛለን። ሲቀጥል ከሴት ጋር እንደሆንሽ ማስመሰሉ ለምን አስፈለገ? ይደብረዋል። ጓደኛዬ ለምንድን ነው የሚደብረው? ምን ስለሆነ ነው የሚደብረው? ጓደኛዬ ስለሆነ እኮ። ጓደኛሽ ወንድ አይደለ እኮ? ስሜት አለው ለኔና በቃ እንዲደበርብኝ አልፈልግም። እና ለምን አልነገርሽኝም እስከዛሬ? ምን ልንገርህ ማለት ጓደኛ እንዳለሽ ምን? ግን እንደዚህ ያለ ነገር ግድ የሚሰጠኝ አይመስለኝም። ለምን አይሰጠኝም? ስለማይሰጠኝ ነው እንዴ አንቺ ጊዜ እንትን እያልኩ ማገኝሽ? አሁን እኔ ፍቅር ሳላልኩ ነው እንደዚህ የሚያደርግህ? ለምን አያረገኝም እንዴ? ለምን ያደርጋል? እኔ ምንህ ነኝ ላንተ? ምንም እኮ አይደለውማ። እንደዛ ነው የምታስቢው? አዎ እኔ እንደዛ ነው የማስበው። እና ምን ትሰሪያለሽ? ይጅለታ አይ ጀመርነው ቪዲዮ እንጨርስና ይመጣል። አይ በቃ ቪዲዮ በቃ መስራት አልፈልግም። ድጋሜም እኔን አታግኝ። ለምን ከኔ ጋር ሆነሽ ከሴት ጋር እንደሆንሽ ከምታስመስይ አለማግኘት አይሻልም እንዴ? ለምን እንዲህ ስንት እንትላለህ? ግድ ይሰጣል ይሄ ነገር። ለምን አይሰጠኝ? እኔ ግድ የሚሰጥ እኮ ስላልመሰለኝ ነው እንጂ ማንሳት ባላነሳው ችግር የለውም። ስንለያ አነሳው ነበረ። ግድ የሚሰጥ ስላልመሰለኝ ነው እኮ። ለምንድን ነው አንቺን ማገኝሽ? ለቪዲዮ ነው ላግኝሽ የምትለሌላ መችብኝ ታውቃለህ። እንደዛ ነው የምታስቢው? አዎ እንደውም ሰዓት እንዳልገልበት ቶሎ እንጨርስና ጨርሻለሁ እና ቤተሰቦቻችን እንሰናበታቸው በስነ ስርዓት እኮ። የኔ ምንም እንትን ማለት አልፈልግም። ድጋሜም ላገኝሽ አልፈልግም። እኔን አታገኝኝ ሲጀመር። ለምን? እሱ የሚደበረብሽ ከሆነ እኮ እሱን የሚደብረው ከሆነ ለምን እኔን ታገኘኛለሽ? ከሰው ጋር ስትሆኝ የሚደብረው ከሆነ ከዛ ደግሞ ለአንቺ ለሱ የምትጨነቂለት ከሆነ ባለማግኘት ከሆነ እንዴ በጣም እጨነቅለታለሁ። ለምን ተዋሻለሽ? እጨነቅለታለሁ ስለምጨነቅለት መሰለኝ ሴት ጋር ነኝ ያልኩት። ለዛ እኮ ነው የምትጨነቂለት ከሆነ እንደዛ ራስሽን ከምታስጨንቂ ባታገኘኝ ቢቀርብሽ። አይ ለቪዲዮ ነው የምንገናኘው ብዬ ነው እኮ። ቪዲዮ ስለማይቀር እንዴ ምን እንትን አለ? ቪዲዮ እንሰራለን እንለያያለን። በቃ ምን ታሪክ አለው እኮ የማይቀርብህ ቪዲዮ እንዲቀር ትፈልጋለህ? ለምን? መስራት አልፈልግም። ለምን? ስለማልፈልግ። ለምን እንደዚህ ትሆናለህ? እኔ እኮ ግድ የሚሰጥ ስላልመሰለኝ ነው እንጂ አላነሳውም ነበረ። ሲሄድ እደውልለት ነበረ። ግድ ይሰጣል ብዬ ስላላሰብኩ ነው። እና እሱ ደግሞ ታውቃለህ በጣም ስለማከብሩ ስለምወደው ነው እንደዛ። የምትወጂውም ከሆነ እኔም እኮ አትወጂው እኮ አለ። እወደዋለሁ፣ በጣም ነው የምወደው። እንግዲህ ቤተሰቦቻችን ምን ያክል ለኔ ስሜት አለው ብዬ አስከፍቼዋለሁ ነበር እና እጃውን ፕራንክ ነው ብዬ አመጣዋለሁ። ኦሬዲ ሂዷል፣ ተናዷል። ሂጄ ላምጣው። አረ ላይ
ምንድን ነው? እኔ እኮ እንደዚህ ትናደዳለህ አይደለም፣ ፍራንክ ነው። ኧረ ዲዛይን ፍራንክ ምናምን ብለሽ ትቀልጃለሽ። ማርያም ፍራንክ ነው ማርያም። እሺ እኔ ዲዛይን ላይ እንትን ማለት ነው። ሲቀጥል ደግሞ ስልኩንም አሳያለሁ እኮ ይሁን በቃ እንዴ ስልኩንም አሳያለሁ። እጤ ነው እንደዛ የደወልኩኝ ምን ያክል ለኔ ስሜት አለው ብዬ ነው። ሙሉን ቪዲዮ ታያለህ። ይኸው ሙሉን ቪዲዮ ታያለህ ካላመንከኝ። በዚህ አይነት መጃጃልኩ አንቺ እየተጃጃልኩ አይደለም እኔ እና ለዛ ነው ምን ያክል ስሜት አለ ብዬ ነው እና እንደምትከፋ ማወቂያለሁ። እና በቃ ፕራንክ ላድርግ ብዬ ነው በቤተሰቦቻችን ፊት። በጣም ተናደድካ? በጣም ነው እንዴት አንተ እንዴት እኔ ፍቅር ምናምን ትጋብዥኛለሽ ወይስ እንቆያለን? እጋብዛለሁ ግን አይደለም የሆነ የኔ ፍቅር እንኳን ስል አትባትትም እንዴ እና ምን ልበል? እስከ ዛሬ እኔ ፍቅር ያልኩስልክ አለ የለም ታውቃለህ። ስርስ ብለሽ ስታወሪ ምን ልበልታል? እኔማ በቃ እኔ እንደዚህ ትናደዳለህ ብዬም አላሰብኩም። በቃ አለ አይደለ እየቀለደችብኝ ነው ትላለህ ብዬ ነው። ቤተሰቦቻችን በቃ እሱን ፕራንክ አድርጌዋለሁ፣ ተሳፍቶልኛል። ስላናደድኩ እና በቃ ላናደድኩ ምርጥ ምሳ ጋብዛለሁ።